شريك له وأشهد أن محمدًا عبده ورسوله وأصلي وأسلم على سيد المرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. وبعد، إخوة الإيمان والأخوات الصائمون والصائمات، أسأل الله عز وجل أن يجعل صيامنا صيام الصائمين وأن يرزقنا ليلة القدر إنه ولي ذلك والقادر عليه። كبروች የአላህ ባሮች ያው ስድስተኛውን ቀን ይዘናል። 5 ቀን ጾመናል። እስካሁን አላህ ይቀበለን። በሰላም እንዳስጀመረን እንዳጾመን መጨረሻው ያማረ እኽላስ ያለው ፈላህ ነጃ የምንወጣበት ባቡረያን የምንጠራበት ጾም አላህ ያርግልን። ባጭሩ ዑቡድያ ማለት ተውበት ማለት ሙሉ በሙሉ ሰው ከወንጀል መመለስ አለበት። በአይን ወንጀል እንሰራለን፣ በምላሳችን፣ በጆሮአችን፣ በሰው ድንበር በማለፍ ከኢባዳ በመራቅ ሰላት ላይ ገባ ወጣ በማለት ወሬን በማመላለስ ኢላ መን አሰመሁ ላህ ወክታር አላህ የመረጠው አላህ የጠበቀው ሲቀር ብዙዎቻችን ወንጀለኞች ነን። ይህ ደግሞ ረመዳን እንግዲህ ኢዛ ደኸለ ረመዳን ፉቲሐት አብዋቡል ጂናን እንደተባለው የጀነት የራህመት የእዝነት በር ተከፍቷል። አላህ ይወፍቀን፣ ተወፍቀናል እና እስከ መጨረሻው ኸይር እንሰራ አላህ ያርገን። ወጉልቀት አብዋቡ ኒራን የጀሃነም የስቃይ የመከራ በር ተዘግቷል። ግልጽ ነው። ወሱፊለት ሸያጢን ያኒ ሱልስለት ሸያጢን እንዳንቀራ እንዳንሰግድ ኸይር እንዳንሰራ ዝምድናን በመቁረጥ በአላህ ላይ በማጋራት በሐሜት በተለያየ ወንጀል ሲያዘናጋን ሲያጭበረብረን የነበረው አብዛኛው ሸይጣን ታስሯል። ሱብሃንአላህ አልሐምዱሊላህ አትሉ። ይሄ የአላህ እዝነት ነው። ታዲያ ከሰላት ተዘናግተን የነበሩ ሸባቦች በተለይ ወደ መስጊድ መተን ግቢው ሞልቷል፣ ጥምጥቅ ብለዋል። አህለን ወሰህለን ሀኒአን ለኩም እንኳን ደስ አላችሁ ኮንግራ ነው የምንለው። ሱብሃንአላህ በዚሁ አላህ ያስቀራችሁ ያስቀረን እና ሰላት ሁልጊዜ መስገድ አለብን። ሌላ ጊዜ እንመጣበታለን። አንዴ ከገባን ወዕቡድ ረበከ ሐታ ያእቲየከል የቂን አይል ሞት እስኪመጣ ነው። ገባ ወጣ አይሰራም። ሞት አለብን፣ ቀብር አለብን፣ ውቁፍ አለ፣ ራቁት የምንቆምበት ቀን። ወንዱም ሴቱ ሁላችንም አደብና ስርዓት ይዘን በማስፈጠር በዱዓ በእስትግፋር መበርታት ነው። ታዲያ ካለንበት ወንጀል ምን ሰጊሪሂ ወከቢሪሂ መራቅ መቻል አለብን። አላህ ልንፈራ ይገባል። ወተውበቱ ያ ዒባደላህ ማማ ፊሃ ሚን መግፊረት ዙኑብ ፊሃ ባቡን አዚም። ወንጀል ከመማሩ ጋር ሰው ከወንጀል ሲመለስ ተተሐቀቁ ቢሂል ሐሰናቱ ምንዳው ይረጋገጥለታል። ሱብሃንአላህ ሐሰናቱን ከሲራ አዚመቱ አለቲ ይሁብሃ አላህ ይወዳል። ሰውየው በማወቅ ባለማወቅ ወንጀል ይሰራል። አድቅላ ምን ዘንብ ሙሉ በሙሉ ከወንጀል መራቅ ثم الندم መጸጸት፣ በዛ ላይ መፎከር ወይም ለሰው መናገር ሳይሆን ደም ማልቀስ፣ አላህ ይቀበለኝ አይቀበለኝ ይሆን በሚል መጸጸት፣ መመለስ ጀዝም ማድረግ። እሳት ላይ ቢከቱት ኩፍርን አልፈልግም እንደሚለው ሁሉ ከዚህ በላይ ከምር ጠጥቷል፣ ሴት ጎትቷል፣ ወንድ ጎትታለች፣ አላህ ያያል፣ ሰው ያያል፣ የተለያየ ወንጀል ሰርተናል። ሙሉ በሙሉ ወደ አላህ ስንመለስ አታኢቡ ምን ዘንቢ ከመን ላ ዘንበ ለህ፣ ሰው ከወንጀል ሲመለስ ወንጀል እንደሌለበት ነው። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለአለኩም ቱፍሊሑን፣ ሙሉ በሙሉ ወደ አላህ ተመለሱ ፈላህ ነጃህ ልትወጡ ዘንዳ እናንተ አማኞች። ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ። አላሁ አክበር። እኔ መሐሪ አዛኝ ነኝ፣ ተውበት ላደረገ ላመነ ለተመለሰ ለተመራ በሰጠው መመሪያ ቀጥላል እና እስላማዊ አንድነታችን በመጠበቅ አውፍ በመባባል ተሳሙ የግድ ነው። ከወንጀል በመራቅ ወንጀል አደገኛ ነው። እርስ በርስ መዞላለም ረመዳንን ጠብቀን ብቻ አውፍ መባባል ይሄ ጥሩ ነው ሁል ጊዜ። ለምን በረመዳንም ከረመዳን በፊትም ድንገት ፍላይት በረራ ይመጣል። ኩሉ ነፍሲን ዛኢቀቱል መውት። እኔ በሰራሁት ግግር የሆነ ወንጀል ረመዳን ላልጠበቅ እችላለሁ። ሁል ጊዜ ይቅር በመባባል ከወንጀል በመራቅ ኢባዳችን በማስተካከል ሞታችንን መጠባበቅ ነው ባጭሩ። አላህ መጨረሻችን ያሳምረው።
نعم إذا أحدث لكل ذنب يقع فيه توبة يتلاقي وانجل بمسرع لسي بهولم كم تملس يسو كسرت حسناته ملو بملو تملس يتلاقي وانجل سرطوال من دو يبزالتال ونقصت سيئاته وانجلو دمو يكأنس اللتال ويتفعلتال قال تعالى والذين لا يدعون مع الله إلها آخر كالله وجي ماننم يما يتأو سبحان الله ولا يقتلون النفس التي حرم الله إلا بالحق የአንዲት ነፍስ ሩህ የጠበቀ የዓለም ነፍስ እንደጠበቀ ነው። አንዲት ንጹህ የአማኝ ነፍስ የገደለ ፈከአነማ ቀተለ الناس جميعا ዛሬ መገዳደል የዶሮ ነፍስ ሆኗል። በድግ ብሎ ይገድላል። በድግ ብሎ ዘመዱን ወገኑ አላህ ይጠብቀን። ሐታ ዛቻ እንኳን ያስፈልጋል። ነፍስ መግደል ቀርቶ ዶሮዎችን እንስሳቶችን ራሱ አስተራረዳቸውን አሳምረን ነው አተዝበሁን መረተይና ረሱል አለይሂ ሰላም በዱልዱም በሆነ ባልተሳለ ብለዋ አንስተ ዝም ብለህ አላሁ አክበር ብትል ትጠየቃለህ። አህስን ዝብሃ እንኳን የሰው ልጅ መግደል ቀርቶ እንስሳዎችን እንኳን ሐላል አርዳችሁ ያለው ስለንና በደንብ አድርገን ማረድ እንዳለብን ነው። አላህ ሰው ከመግደል አላህ ይጠብቀን። ولا يسرون زموت يسرون ومن يفعل ذلك يلقى أثاما سوى بغي يمدقل يلقى أثاما سبحان زموت بيسنا أثاما يمبال جهنم على اسر بيت አግብቶ ያስረዋል። ነብዩ ልከናል፣ ቁርአን አውርደናል፣ ዑለማዎች አሉ፣ ዱዓቶች አሉ፣ ኢጅማልን ወተፍሲልን አሳቲዞች አሉ። መማር ማወቅ መንቃት አለብን። አላህ ይወፍቀን። አላህን በእውቀት መገዛት ያኮራል። ወንድሞቼ በአጠቃላይ ዲናችን እዛም የበላይነት ሸረፍ ለበላይ ለዓለም ተምሳሌት የሚሆነው በማወቅ በመማር በመተግበር ዝምድናን በመቀጠል የከለከለውን አላህ የከለከለው በመከልከል ትእዛዙን በመፈጸም ዱዓ፣ እስትግፋር፣ ተውባ፣ ጀግንነት ይሄ ነው ከኛ የሚጠበቀው። አላህ ይወፍቀን። አሳጥረዋለሁ አብሽሩ እና ሱብሃነ ጀለ ጀላሉ ከዛ ምን ይላል? ሱብሃንአላህ ዩዳፍ ለሁ العذاب ቅጣቱ ይነባበርለታል። ዝሙት የሚሰራ ተውበት ሳይረግ ከሄደ ሰው የገደለ አያይዞን ያመጣው የውመል ቂያመት ወየኽሉድ ፊህ ሙሃና ተዋርዶ በጀሃነም እሳት እየጋየ ይኖራል። አላህ ይጠብቀን። አዓዘነ አላሁ ጀሚዓን ኢላ መን ታብ። አይኸው ሙናሰባው ተውበት አይደለ? የተለያየ ወንጀል ልንሰራ እንችላለን። አላህ አይምረኝ ብለው ሊቀጥሉ አሉ። ይገርማችኋል። ሌትም ይሆነዋል በጣም ብዙ ወንጀል ስለሰራው ቀስ ብዬ የሚሏል ለአንተ ከበደ እንጂ ለአላህ ላ ዩጅዙ ሸይኡን ፊል አርድ ወላ ፊስ ሰማ። እምንት ነው አንተን ብሎ ጀነት ማስገባት ለአላህ ቀላል ነው። እንዲህ ካለ አመፀኛውን ጀሃነም ማውረድ ለአላህ ቀላል ነው። ወማ ዛሊከ ዐለላሂ ቢዐዚዝ። አላህ ማሪ አዛኝ ስለሆነ ወመን ታበ